በቀጫጭኑ የተከተፈ ከዛን እዚህ ጋር እንግዲህ መሽሩም ወይ ደግሞ በአረበኛ ፍጥር ይሉታል። በእኛ ሀገር ደግሞ እንጉዳይ ነው የምንለው። እሱን ጣሳውን ሁለት ነው የተጠቀምኩት ማለት ነው። ከዛን አጥቤ እሱን ከጨመርኩ በኋላ ከዶሮ ስጋ ጋራ ለሁለት ደቂቃ ያህል እንደዚህ እንደምታዩት ከለሩን እስኪቀይርልኝ ድረስ እጠብሰዋለሁ ማለት ነው። እንደምታዩት በዚህ መልኩ ለሁለት ደቂቃ ከጠበስኩኝ በኋላ የሚያስፈልገኝን እጨምራለሁ። የሚያስፈልገን 2 ራስ ካሮት እንደዚህ በቁመቱ የተከተፈ በቀጫጭኑ ማለት ነው። ከዛን የሚያስፈልገን አንድ የፈረንጅ ቃሪያ አረንጓዴው ማለት ነው። እሱን እንደዚህ በቁመቱ የተከተፈ ሁለቱንም እንደዚህ ከጨመርን በኋላ አንድ ላይ እናዋህዳለን። ከዛን ለሁለት ደቂቃ ያህል ከድነን እናበስላለን ለስለስ ባለ እሳት ላይ ማለት ነው። ከዛን ከሁለት ደቂቃ በኋላ እንደዚህ እንደምታዩት እናማስላለን። ከዛን የሚያስፈልገንን ቅመማ ቅመም እንጨምራለን። የተጠቀምኩት ቅመማ ቅመም ብዙ ጊዜ ኮሜንት ላይ ተጠይቁኛላችሁ የካሪ ፓውደር ምንድነው ብላችሁ። አሁን በምስሉ ያያችሁት የካሪ ፓውደር ነው ማለት ነው። 1 ሻይ ማንኪያ የካሪ ፓውደር፣ እንዲሁም ከሞን ግማሽ ሻይ ማንኪያ፣ ሩብ ሻይ ማንኪያ ቆንጆ በርበሬ፣ እንዲሁም ደግሞ ፓፕሪካ ግማሽ ሻይ ማንኪያ እና ጨው ደግሞ መጥናችሁ ጨምሮ ማለት ነው። እና ማወቅ ያለባችሁ ቆንጆ በርበሬው እንዳያስታውቅ በጣም አሳንሳችሁ መሆን አለበት የምንጨምረው እና የጨመርኩትን ቅመማ ቅመም መጠኑን እንደነገርኳችሁ ጨምሩ። ከዛ እንዳታበዙ እንዳታሳንሱ። ቅመሞችን ከጨመርኩኝ በኋላ ለ15 ደቂቃ ለስለስ ባለ እሳት ላይ እንደዚህ እየከደንኩኝ በመሀል እየከፈትኩኝ ያማሰልኩ አበስሏለሁ ማለት ነው። እዚህ ጋር እንደምታዩት እንደዚህ እያደረግን ከ15 ደቂቃ በኋላ መብሰሉና ለመብሰሉን ቼክ እናደርጋለን። በደንብ በቆንጆ ሁኔታ በስሎልኛል። ካሮቱም የዶሮ ስጋው ቆንጆ ነው በስሎልኛል ማለት ነው። አሁን እሳቴን አጠፋለሁ። እና ደግሞ ማወቅ ያለባችሁ ብዙ ጊዜ ምንድነው ብዙ ቦታ ላይ ቀምሼ አይቻለሁ። ቡጣጥ ኮራ ቅመም በጣም ያበዙበታል ወይ ደግሞ ቅመሙን እሳት ሳይመታው ይመስለኛል እና በጣም ነው የሚያስታውቀው ሲበላ እና እናንተ ቅመማ ቅመሙ በደንብ እንዲበስል ማድረግ አለባችሁ ማለት ነው። እዚህ ጋር እንግዲህ እንደምትመለከቱት የሚያስፈልገን ቡጣጥ መስሉግ ወይ ደግሞ ተቀቀለ ድንች ነው ማለት ነው። ድንቹ መጀመሪያ ከላጥኩ በኋላ ጽድት አድርጌ ያጠብኩት ከዛ እንደዚህ ቶሎ እንዲበስልልኝ ቆራርጬ ነው የቀቀልኩት ማለት ነው። ከዛን ለ10 ደቂቃ ከቀቀልኩት በኋላ እንደምታዩት በዚህ መልኩ ሰፋ ያለ ሳህን ላይ በትኩሱ እንደዚህ አፈረካክሰዋለሁ በቪላ ማለት ነው። በቀላሉ ቶሎ እንዲደቅልኝ ማለት ነው። 2 የሾርባ ማንኪያ የገበታ ቂቤ እንጨምራለን። ከዛን ትንሽ ጨው እንዲሁም ደግሞ ወተት ሩብ ብርጭቆ የሚሆን እንጨምራለን። ከዛም በዚህ መልኩ የድንች ማድቀቂያ ወይም የድንች መጨፍለቂያ እዚህ ጋር እንደምትመለከቱት እንደዚህ አይነት በሱ እንደዚህ እየጨፈለቅን እናደቀዋለን። ይሄን ከሌላችሁ ደግሞ እናንተ በጭልፋ ማድቀቅ ትችላላችሁ። እንደዚህ ጫን ጫን እያደረጋችሁ በጭልፋ ማለት ነው። ነገር ግን ዋናው ነገር በደንብ እስኪበተንልን እስኪደቅልን ወይም ልክ እንደ ጎንፎ እስኪሆንልን ድረስ በደንብ መድቀቅ አለበት ማለት ነው። ከዛን እዚህ ጋር እንግዲህ እንደምታዩት በዚህ መልኩ ካዘጋጀው በኋላ የሚያስፈልገን የበቆሎ ዱቄት ወይ ደግሞ ንሻ ነው። 1 የሾርባ ማንኪያ ንሻ